ብዙ አዳዲስ ቲክቶከሮች ኮንተንት ሲጀምሩ አንድ ነገር ብቻ ነው የሚያዩት። ቫይራል ወጣልኝ አልወጣልኝ፣ ሰው አየልኝ አላየልኝ። ኦዲየንሱ የሚገነቡት ኦዲየንስ ምን አይነት ነው፣ ብር ያስገኝልኛል አያስገኝልኝ የሚለውን አየው፣ እኔን ጨምሮ ማለት ነው። ይሄን ቪዲዮ ሰራሁት ኮንተንት ጀምራችሁ ወይ ደግሞ ልትጀምሩ አስባችሁ እንዴት ነው ከዛ ኮንተንት ብር ማገኘው ያላችሁ የጠይቃችሁ ላላችሁ ሰዎች ነው። ሁለተኛ ደግሞ ቢዝነስ ማኖች ናችሁ ከኢንፍሉዌንሰሮች ጋር ወይም ከኮንቴንት ክሬተሮች ጋር ሰርቼ ምን ያክል ዲል ማግኘት አለብኝ፣ ምን ያክል ብር ማውጣት አለብኝ ብላችሁ ያሰባችሁ ላላችሁ ሰዎች። ለመጀመሪያ ጊዜ ቲክቶክ ላይ መጣሁት ከ2 ዓመት በፊት ነበር። ቲክቶክ ላይ መጥቼ በግሪን ስክሪን ስቶሪዎችን ነበር ማቀርበው እና ቢልድ ያርኩ መጣውና 30,000 ፎሎወር ላይ ደረስኩኝ። ከዛ በኋላስ ያንን ኦዲየንስ ሞኔታይዝ ማድረግ አቃተኝ። ከዛ ኦዲየንስ ብር ማግኘት አቃተኝ። ሶ እናንተም የሆነ ፎሎወር ላይ መድረስ ሳይሆን የሚያስፈልጋችሁ የሆነ አይነት ኦዲየንስን የሚያስፈልጋችሁ ብር ለማግኘት ማለት ነው። ያንን ፎሎወር ወይም ኦዲየንስ ቢልድ ካረጋችሁ በኋላ ደግሞ ብር የምታገኙበትን 4 መንገዶች ዛሬ ያሳያችኋለሁ ማለት ነው። ለኮንቴንት ክሬተሮች፣ ለማርኬተሮችና ለቢዝነስ ማኖች የተለያየ ስትራቴጂዎችን፣ ቲፖችን ስለምለቅላችሁ ይህንን ቻናል ሰብስክራይብ አድርጉ። ብዙ ሰው አሁን የሚመስለው ቲክቶክ ላይ አሪፍ ቪው ስላላችሁ የሚከፈላችሁ ነው። እውነታው ግን እንደዛ አይደለም። ለዚህ ማሳያው አዶናይ ነው። 1.3 ቢሊዮን ቪው ያገኘበትን አንድ ስክሪንሾት አጋርቶ ነበር ቲክቶክ ላይ ማለት ነው። እሱ ያው ሰለብሬት ለማድረግ ነው። እዛ ላይ ግን አንድ ነገር አይቼ ነበር እኔ ምን ያክል ብር አርን እንዳደረገ የሚለው ከ1100 ያልበለጠ ነው። ይህ ማለት በኢትዮጵያ ብር 200 ሺህ አይደርስም። ሶ በቲክቶክ 1.3 ቢሊዮን ቪው አግኝታችሁ ራሱ ይሄን ብር የምታገኙት ኦልሞስት 0.008 ምናምን ነው በአንድ ቪው የምታገኙት ማለት ነው። በጣም ትንሽ ብር ነው። በዚህ አይደለም ብር የሚገኝ። ቲክቶክ ላይ ብር የምታገኙበትን 4 መንገዶች ላሳያችሁ። የመጀመሪያው አፊሊየት ማርኬቲንግ። አፊሊየት ማርኬቲንግ። ሁለተኛው ደግሞ ዳይሬክት ፕሮሞሽን። ሶስተኛው ደግሞ ፓርትነርሺፕ። አራተኛው ደግሞ የራሳችሁን ብራንድ መገንባት። አፊሊየት ማርኬቲንግ ማለት የሆነ ፕሮሞ ኮድ ይሰጣችኋል ወይ ደግሞ የሆነ ሊንክ ይሰጣችኋል፣ ከዛ ለካምፓኒው እንደ ሴልስ ማገልገል ማለት ነው። አፊሊየት ማርኬቲንግ ኢትዮጵያ ውስጥ ብዙም አልተለመደም፣ ግን ውጭ ሀገር ላይ ጀማሪ ኮንተንት ክሬተሮች የሚጠቀሙበት መንገድ ነው። ሶ አፊሊየት ማርኬቲንግ በጣም ፈጣኑ መንገድ ነው፣ ብር ለማግኘት በጣም ፈጣኑ መንገድ ነው ለኮንተንት ክሬተሮች። የሆነበት ምክንያት ምንድን ነው? ምንም አይነት ፕሮዳክት አያስፈልጋችሁም። አንድ ካምፓኒ ጋር ሪች አውት ታደርጋላችሁ። ለዛ ካምፓኒ እንደ ሴልስ ነው የምታገለግሉት። ዲስ ሚንስ ለምሳሌ ያንጎ ኢትዮጵያ ውስጥ እየሰራ ያለው አንድ ማርኬቲንግ መንገድ አለ። ይሄ ነው ያው አፊሊየት ማርኬቲንግ ነው። እና እንዴት ነው የሚያደርገው? ለብዙ ቲክቶከሮች አንድ አይነት ፕሮሞ ኮድ ይሰጣቸዋል። ያንጎ አሁን ከኮንተንት ክሬተሮች ጋር ይሄን ዲል በማድረጉ ምንም አይነት ሪስክ የለውም። ሶ አፊሊየት ማርኬቲንግ ለካምፓኒ ምንም አይነት ሪስክ የለውም ማለት ነው። ለኮንተንት ክሬተሮች ይሄን ዲል ለማድረግ በጣም ቀላል፣ ምክንያቱም ብዙ ካምፓኒዎች ኦልሬዲ ይሄን ነገር አዘጋጅተው ተርሙን አዘጋጅተው ምን ያክል ፐርሰንት እንደሚከፍሏቸው አዘጋጅተው እየጠበቋችሁ ነው። ስለዚህ ጀማሪ ኮንተንት ክሬተር ከሆናችሁ በዚህ ወይ ብር ማግኘት በጣም ቀላል፣ ምክንያቱም ካምፓኒው ምንም ሪስክ የለውም። እናንተ ደግሞ ምንም ኦዲየንስ ራሱ ባይኖራችሁ በሴልስ ነው ዲፔንድ የሚያደርገው የምታገኙት ብር። ስለዚህ ካምፓኒውም ሂዳችሁ ኦፈር ስታቀርቡለት እሺ ማለት ቻንሱ በጣም ትልቅ ነው። ለዚህ ነው አሁን ያንጎ ጋር ብዙ ኮንተንት ክሬተሮች እየሰሩ ያሉት። ሁሉም ከሱ ጋር ቢሰሩ ያንጎም አይጎዳም፣ እነሱም አይጎዱም። ምክንያቱም ይሄ ነገር ሴልስ ቤዝድ ነው። የአፊሊየት ማርኬቲንግ ዋናው ዳውን ሳይድ የሆነው ነገር ኤግዚት ቫልዩ ስለሌለው ነው። ሶ ኤግዚት ቫልዩ ማለት እናንተ ከዛ ቢዝነስ ጋር ያደረጋችሁ ዲል ሲቋረጥ ከዛ ዲል ይዛችሁ የምትወጡት ነገር ነው። ሶ ሊንክ ነው ያላችሁ ወይ ደግሞ ፕሮሞ ኮድ ነው የተሰጣችሁ፣ ከዛ ዲል ሌላ ነገር ምንም አታገኙ። ያ ነገር ሲቋረጥ ምንም ብር የላችሁም ከዛ በኋላ ማለት ነው። ሁለተኛው ብር የምታገኙበት መንገድ ደግሞ ዳይሬክት ፕሮሞሽን ወይም ደግሞ ስፖንሰርሺፕ ዲሎች ናቸው። ይሄ ማለት ሁሉም ኮንተንት ክሬተሮች አሁን ለኢትዮጵያ ውስጥ እየተጠቀሙበት ያሉት ስታይል ነው። የሆነ ቢዝነስ ጋር ይሄዳሉ። ሶ ለኦዲየንስ ይሄን ነገር ለረጅም ጊዜ ተጠቅሜዋለሁ፣ ይሄን ነገር ወደዋለሁ፣ ይሄ ነገር አሪፍ ነው ብዬ አስተዋውቅልሃለሁ ይሉታል። በዚህ ብር ስማማሉ። ሀፉን ብር ከመስራታቸው በፊት ያስገቡላቸዋል። ከዛ በኋላ ከሰሩ በኋላ ሀፉ ብር ይገባላቸዋል። ጀስት ይሄ ኢዚየስት ወይ ነው አሁን ለኢትዮጵያ ውስጥ እየተሰራበት ያለው ነገር ስለሆነ ብዙ አብራራላችሁ። እንደ አፊሊየት ማርኬቲንግ እዚህ ጋር እንደ ሴልስ አይደለም የምታገለግሉት፣ እንደ ዋና ማርኬቲንግ ስትራቴጂያቸውን የምታገለግሉት። ኢንፍሉዌንሰር ማርኬቲንግ ነው የምትሰሩላቸው። ሶ ለሚመጣላቸው ትራፊክ ወይም ደግሞ ቪው ወይ ደግሞ ለነሱን ቃል የሚገዛ ሰው ዋና ሶርስ ናችሁ ማለት ነው። ሶ እዚህ ጋር የምትሸጡት ነገር ኮሚኒቲያችሁን ወይ ደግሞ የገነባችሁትን ኦዲየንስ። ዳይሬክት ፕሮሞሽን ላይ አንድ ነገር አለ፣ ዋይት ሊስቲንግ የሚባል ሊስቲንግ። ሶ ዋይት ሊስቲንግ ማለት ለምሳሌ አንድ ኮንተንት ክሬተር ለእናንተ ለቢዝነሳችሁ ቪዲዮ ሰራላችሁ። ያ ቪዲዮ ፐርፎርም ላያደርግ ይችላል።
ለምሳሌ 200,000 ፎሎወር ካለው 50,000 ቪው ብቻ ሊታይ ይችላል። እናንተ ደግሞ ያው ይሄን ነገር አትፈልጉም። ለቢዝነሳችሁ ያንን ቪዲዮ ተወስዱና አድራን ታደርጉበታላችሁ። ኢንስታግራም ላይ፣ ፌስቡክ ላይ ቡስት ታደርጉታላችሁ። ይሄ ዋይት ሊስቲንግ ይባላል። ይሄ ነገር ጥቅሙ ለቢዝነስማኑም ለኮንተንት ክሬተሩም ነው። ለቢዝነስማኑ የሆነ ብራንዱ የታወቀ ፌሱ የታወቀ ሰው ያገኛል። በዛ ቡስት ሲያደርገው ድሮ ከሚያገኘው የበለጠ ኤንጌጅመንት ያገኛል። ለኮንተንት ክሬተሩ ደግሞ ብዙ ሰው እንዲያደርጋል ማለት ነው። 200,000 እና 300,000 ሰው ብቻ የሚያየው ከሆነ አሁን ላይ ግን በዛ ቢዝነስ ቡስት ስለተደረገ 2 ሚሊዮን፣ 3 ሚሊዮን፣ 4 ሚሊዮን ሰው ያዋል ማለት ነው። ዳይሬክት ፕሮሞሽን ላይ ኤግዚት ቫልዩ የለውም። ምክንያቱም እናንተ ፕሮሞት ካደረጋችሁ በኋላ ከዛ ድርጅት ጋር ያላችሁ ዲል ሲቋረጥ የሆነ ብር ይዛችሁ ከዛ ድርጅት አትወጡም። በቃ የሆነ ብር ዋን ታይም ይከፈላችኋል፣ አለቀ። ከዚህ በኋላ ወደ ቀጣዩ ስቴፕ ሙቭ ማድረግ አለባችሁ ማለት ነው። ብዙ ቲክቶከሮች እዚህ ጋር ነው የሚያቆሙት። ቀጣዩ ስቴፕ ግን በጣም 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 ኢምፖርታንት ነው። ሶስተኛው መንገድና ብዙ ኮንተንት ክሬተሮች ደግሞ የማይደርሱበት ወይ ደግሞ ዳይሬክት ፕሮሞሽን ላይ የሚያቆሙበት ስቴጅ ብዬ የማስበው ፓርትነርሺፕ ነው። የሆነ ድርጅት ጋር ትሄዱና የድርጅትህን 2% ስጠኝ፣ የሆነ ፐርሰንት ስጠኝ፣ ከዛ እኔ ለዚህ ዓመት አስተዋውቅልሃለሁ፣ የሆነ ነገር አስገኝልሃለሁ ትሉታላችሁ። ይሄ የምታደርጉት በኦዲየንሳችሁ ስትተማመኑ ብቻ ነው። ከመጀመሪያም ኦዲየንሳችሁ ላይ መስራት አለባችሁ ያልኳችሁ ለዚህ ነው። ምክንያቱም ለዳይሬክት ፕሮሞሽንም ለፓርትነርሺፕም ኦዲየንሳችሁ በጣም ማተር ያደርጋል። ስለዚህ ፓርትነርሺፕ ላይ የአንድ ቢዝነስ ድርሻ ይኖራችኋል። ዲስ ሚንስ ቅድም ያልኳችሁ ኤግዚት ቫልዩ ይኖራችኋል ማለት ነው። ከዚህ ፓርትነርሺፕ ስትወጡ የሆነ ፐርሰንት ይዛችሁ ነው የምትወጡት። ቅድም እንዳልኳችሁ የአንድ ካምፓኒ 2% ከተስማማችሁ ልክ እናንተ ስትወጡ የዛን ካምፓኒ ኔትወርክ 2%ን ይዛችሁ ነው የምትወጡት ማለት ነው። ለምሳሌ 100 ሚሊዮን ከነበረ ከእናንተ በፊት ልክ እናንተ ዲል አድርጋችሁ ከነሱ ጋር ጨርሳችሁ ወደ 500 ሚሊዮን ኔትወርክ ካለው ያ ካምፓኒ የዛ 500 ሚሊዮን 2% አግኝታችሁ ነው የምትወጡት ማለት ነው። እናንተ ፓርትነርሺፕ ላይ የምታደርጉት ዲል ክሬተር ፌቨር ሊሆን ይችላል ወይ ደግሞ ቢዝነስ ፌቨር ሊሆን ይችላል። ለምሳሌ አንድ ትልቅ ፌመስ ሬስቶራንት ጋር ሄዳችሁ በፓርትነርሺፕ እንስራ እንደዚህ አይነት ብራንድ አለኝ ብትሏቸው ትንሽ ፐርሰንት ነው ሊሰጣችሁ የሚችለው፣ ላይሰጣችሁ ሙላ ይችላል እናንተ ትንሽ ከሆናችሁ ማለት ነው። ግን አስቡት አንድ ትልቅ ኮንተንት ክሬተር ከትንሽ ቢዝነስ ጋር ቢሰራ 50% ሊሰጠው ይችላል። ስለዚህ እዚህ ጋር ማተር የሚያደርገው እናንተ ምን ያክል ትልቅ ናችሁና ካምፓኒው ደግሞ ምን ያክል ትልቅ ነው የሚለው ነው። ፓርትነርሺፕ ቤዚካሊ የሚሰራበት መንገድ እንዴት ነው? ኮንተንት ክሬተሩ የሆነ አይነት ኦዲየንስ አለው፣ የሆነ አይነት ፎሎወር አለው፣ የሆነ የሱን ነገር ኮንሱም የሚያደርግ ኦዲየንስ አለው። በዚህ ሳይድ ደግሞ ቢዝነስማኑ ደግሞ ቲም አለው፣ ሲስተም አለው፣ ቢዝነሱ ራን የሚያደርግበት ኢንፍራስትራክቸር አለው። ሁለቱ ኮምባይን ያደርጉና ኮንተንት ክሬተሩ ትራፊክ ያመጣል። ያንን የመጣውን ትራፊክ ደግሞ ወደ ሴልስ ወደ መቀየር ወደ ገንዘብነት መቀየር ደግሞ የቢዝነስማኑ ስራ ነው ማለት ነው። ፓርትነርሺፕ ከሚኖራችሁ ዲስአድቫንቴጅ የሆነ ቢዝነስ ጋር ሄዳችሁ የሆነ ውል ስትፈራረሙ ወይ ለ2 ዓመት ነው ወይ ለ3 ዓመት ነው። እያንዳንዱን ዲቴይል አንብባችሁ ነው መፈረም ያለባችሁ። ምክንያቱም ለ2 ዓመት ይሄ ነገር ሊሰራ ይችላል። ኢትስ ኤ ዲል። ስለዚህ ወይ ለ2 ዓመት ወይ ደግሞ ለ3 ዓመት ሊሆን ይችላል። ብዙ ኢንፍሉዌንሰሮችም ቢዝነስማኖችም ሲሳሳዩት ዲል ሲያደርጉ ዲቴይሉን ዲል ያደርጉ። ለምሳሌ ፕሮሞት አደረግልሃለሁ ለ2 ዓመት፣ ይሄ ዲል አይደለም። ምክንያቱም ምን ያክል ቪዲዮ ነው የሚፖስተው፣ ምን ያክል ለዋይት ሊስቲንግ ቪዲዮ ይሰራላችኋል አይታወቅም። ያኛውም ሰው ፐርሰናል ብራንድ እየገነባ ያለ ሰው ነው ያለው ኮንተንት ክሬተሩ። እሱም ብዙ ቪዲዮዎች መስራት አይችልም። ስለዚህ ከመጀመሪያው ቢዝነስማኖችም ሆናችሁ ኢንፍሉዌንሰሮችም ሆናችሁ ለሁለታችሁም ዲስአድቫንቴጅ በማይሆን መልኩ ዲል ማድረግ አለባችሁ ማለት ነው። ከነዚህ አሁን ከነገርኳችሁ ከአፊሊየት ማርኬቲንግ፣ ከዳይሬክት ፕሮሞሽን እና ከፓርትነርሺፕ ደግሞ ለየት የሚለው መንገድ ደግሞ አለ። ይሄ ደግሞ የራሳችሁን ብራንድ ቢልድ ማድረግ ማለት ነው። አፊሊየት ማርኬቲንግ ላይ ሲመጡ ቶሎ ብር ታገኙበታላችሁ፣ ምንም ሪስክ የለውም። ዳይሬክት ፕሮሞሽን ላይ ደግሞ ሲመጡ ይሄም አሪፍ ብር ታገኙበታላችሁ፣ ሪስክ የለውም ብዙም፣ ግን ኤግዚት ቫልዩ የላቸውም። እስካሁን ደስ የነገርኳችሁ አፊሊየት ማርኬቲንግም ዳይሬክት ፕሮሞሽንም የላቸውም። ፓርትነርሺፕ በሆነ ወይ ቢዝነሱ ላይ የሆነ አይነት ድርሻ ስለሚኖራችሁ የሆነ አይነት ቫልዩ ይዛችሁ ትወጣላችሁ። ዳት ሚንስ ኤግዚት ቫልዩ ያላችሁ ማለት ነው። የራሳችሁን ብራንድ ስትገነቡ ግን ሙሉ ኤግዚት ቫልዩአችሁ የእናንተ ነው፣ ወይ ደግሞ ኤግዚት ቫልዩ 100% አለው። ዲስ ሚንስ የሆነ ብራንድ ከገነባችሁና ያ ቢዝነስ የእናንተ ኦን ከሆነ ኦብቪየስሊ የዛ ቢዝነስ ረቨኑ በሙሉ ወደ እናንተ ነው የሚመጣው። የራሳችሁን ብራንድ ስትገነቡ በሁለቱ ነው የምትገነቡት። አንደኛው ዋይት ሌብሊንግ ይባላል፣ ዋይት ሌብሊንግ። ሁለተኛው ደግሞ ከስተም ወይ ደግሞ ራሳችሁን ታሰሩት ነው። እኔ የምመክራችሁ ከስተም እንድትጠቀሙ ነው። ይሄ ነው የኔ ፕሪፈረንስ። ምክንያቱም ከስተም አሰራችሁ ማለት ያንን ፕሮዳክት ማንም ያገኙ ማለት ነው። ለምሳሌ ሁለቱም በቀላል መንገድ ላሰራችሁ፣ ዋይት ሌብሊንግ እና ከስተም። ዋይት ሌብሊንግ እና ከስተም ብራንድ ማድረግ ልዩነቱን ላሳያችሁ። ለምሳሌ አንድ ማሊያ የሚሸጥ ሰው አለ ልበል።
ያ ማሊያ ከሆነ ማኑፋክቸሪንግ እያመጣን የሚሸጠው ይሄ ብራንድ የለውም። እናንተ የሆነ ማሊያን ሲሸጡ የራሳችሁን ብራንድ ትለጥፉበታላችሁ። ይሄን ለማድረግ ሁለት መንገድ አለ ማለት ዋይት ሌብሊንግ እና ከስተም የሆነ። ዋይት ሌብሊንግ ማለት ያ የቅድሙ ሰውዬም ማግኘት የሚችለው ነገር ከሆነ ካምፓኒ እያመጣችሁ ጀስት መሸጥ ብቻ ነው። ምንም የምትጨምሩበት ነገር የለም። ጀስት የእናንተን ብራንድ ግን አምጥታችሁ ሌብል ታደርጉበታላችሁ። ሁለተኛው መንገድ ደግሞ ከስተም ነው። ከስተም ሲሆን ብዙ ኤክስቼንጆች ይኖሩታል። ለእናንተ ከስተማይዝድ የሆነ ለብራንዳችሁ ከስተማይዝድ የሆነ ማድረግ። ከስተማይዝ ማድረግ ኮስትሊ ሊሆን ይችላል፣ ፋስትም ደግሞ ሊሆን ይችላል። ቶሎ ብሩን ላታገኙ ትችላላችሁ፣ ብዙ ብርም ሊያስወጣችሁ ይችላል። ምክንያቱም አዲስ ነገር ክሬት እያደረጋችሁ ነው። ግን ይሄ ለብራንዳችሁ አሪፍ ነው። በዋይት ሌብሊንግ ከሆነ ብራንዳችሁን የምትገነቡት ሁሉም ሰው ጋር የሚገኝ እቃ ነው ያላችሁ። ዳት ሚንስ የእናንተ ፎሎወሮች የሚሸጡላቸው ነገር ጀስት ጀነሬት የሆነ ሁሉም ሰው ጋር የሚገኝ ነገር እንደሆነ ካወቁ ያን ነገር መግዛት ያቆማሉ። ብራንዳችሁንም ፐርሰናል ብራንዳችሁን ጭምር ይወዳባችኋል ማለት ነው። አዳዲስ ኮንተንት ክሬተሮች ከሆናችሁ በአፊሊየት ማርኬቲንግ ነው መጀመሪያ ያለባችሁ። ቢዝነሶች ጋር እየሄዳችሁ ሴልስ ካመጣሁላችሁ ይሄን ብር ስጡኝ ትላላችሁ ማለት ነው። ቀላል። ዳይሬክት ፕሮሞሽን ላይ ደግሞ ከመጣችሁ ትንሽ አደግ ያላችሁ ኮንተንት ክሬተር ከሆናችሁ የሆነ ትራፊክ ለቢዝነሱ ታመጡላታላችሁ። እሱ ደግሞ ለዛ ትራፊክ የሆነ ዋን ታይም ፔመንት ይሰጣችኋል ማለት ነው። ሶስተኛው መንገድ ደግሞ ፓርትነርሺፕ ነው። ፓርትነርሺፕ ደግሞ የሆነ ኤግዚት ቫልዩ ያለው ትንሽ አድቫንስድ የሆነ ሌቭል ነው። ፓርትነርሺፕ ዲል ማድረግና የራሳችሁን ብራንድ ቢልድ እያደረጋችሁ የራሳችሁን ፕሮዳክት መሸጥ ኢትዮጵያ ውስጥ የተለመደ ነገር አይደለም። ግን ኢኮኖሚያችሁ በኮንተንት ላይ ከተመሰረተና ወዲያው ለማድረግ ከፈለጋችሁ ከዳይሬክት ፕሮሞሽን ወደ ፓርትነርሺፕ እና ከፓርትነርሺፕ ደግሞ የራሳችሁ ብራንድ ላይ ፎከስ ማድረግ አለባችሁ። ኮንተንት ክሬተር ከሆናችሁ አጠቃላይ የምትሰሩትን አድቨርታይዝመንት ብትሉ ትችላላችሁ። ፓርትነርሺፕ በአራት መንገዶች ለኩት። አንደኛው ሪስክ አለው የለውም። ሁለተኛው ካሽ ፍሎ ምን ያክል ብር አለው። ሶስተኛው ደግሞ ኤግዚት ቫልዩ ወይ ደግሞ ያንን ነገር ሲጨርሱ የምትወስዱት ቫልዩ ምን ያክል ነው የሚለው ማለት ነው። አራተኛው እና የመጨረሻው ደግሞ ከዛ ዲል ምን ያክል ቪዲዮ ነው የምትሰሩት፣ ምን ያክል ኢፈርት ታወጣላችሁ። ለዋይት ሊስቲንግ ምን ያክል ቪዲዮ ይጠይቋችኋል። ለኖርማል ፕሮሞሽን ደግሞ በየሳምንቱ ወይ ደግሞ በየጊዜውም ቢሆን በኮንትራክት ከሆነ ምን ያክል ቪዲዮ ከእናንተ ይጠይቃሉ የሚለው ነገር አጣርታችሁ ነው መጀመሪያ ያለባችሁ። ይሄ ቪዲዮ ከተመቻችሁ ከጠቀማችሁ ይህን ቻናል ሰብስክራይብ አድርጉ። ምንም አይነት ጥያቄ ካላችሁ ለኮንተንት ክሬተሮችም ሆነ ለቢዝነስ ማኖች ኮመንት ላይ ጻፉልኝ፣ መልስላችኋለሁ።